27 ላይ ታወጡና ሐዋርያት ሥራ ምዕራፍ 27 ላይ ታወጡና ከቁጥር 13 ጀምሮ በኢየሱስ ስም አነባለሁ። ከቁጥር 13 ጀምሮ አነባለሁ። መጠነኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው መልሐቁን ነቅለው የቀርጤስን ዳርቻ በመያዝ ተጓዙ። ብዙም ሳይቆዩ ግን ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ነፋስ ከደሴቲቱ ተነስቶ ቁልቁል መጣባቸው። መርከቢቱን በማዕበሉ ስለተያዘች ወደ ነፋሱ ልትገፋ አልቻለችም። ስለዚህ መንገድ ለቀን በነፋሱ ተነዳን። ቄዳ የተባለችውን ትንሽ ደሴት ተገን አድርገን በማለፍ የመርከቧን ሕይወት አድን ጀልባ በብዙ ድካም ለማትረፍ ቻልን። ጀልባዋንም ወደ ላይ ጎትተው ካወጧት በኋላ መርከቧ እንዳትፈራረስ ዙሪያዋን በገመድ ጠምጥመው አሰሯት። ሰርቲስ ከተባለው አሸዋማ ደለል ጋር ሄደው እንዳይላተሙ ስለፈሩም የመርከቧን ሸራ አውርደው እንዲሁ በዘፈቃድነት ነዳ አደረጉ። ማዕበሉ ክፉኛ ስላንገላታን በማግስቱ ጭነቱን እያነሱ ወደ ባህሩ ይጥሉ ጀመር። በሶስተኛውም ቀን የመርከቧ ሸራ ማውጫና ማውረጃ መሳሪያ በገዛ እጃቸው ነቃቅለው ወደ ባህሩ ጣሉት። ብዙ ቀን ፀሐይና ከዋክብት ማየት ስላልተቻለ ነፋሱም ስለበረታብን ለመትረፍ የነበረን ተስፋ ተሟጠጠ ይላል። የመልእክቴ ርዕስ አውራቂስ ነው። አውራቂስ በሚል ነው። እስቲ አውራቂስ በሉ። እስቲ አውራቂስ በሉ። እስቲ የመልእክቴ ርዕስ ምንድነው? አውራቂስ ነው። አውራቂስ ነው። አውራቂስ ወይም ሰሜናዊ ምስራቅ ብርቱ አውሎ ነፋስ። አውራቂስ ማለት ብርቱ አውሎ ነፋስ ወይም ደግሞ ባህርን የሚያናውጥ መርከብን የሚንጥ ወይም የሚገለብጥ ማለት ነው። አውራቂስ ማለት ብርቱ አውሎ ነፋስ ባህርን የሚያናውጥ የሚንጥ ወይም መርከብን የሚገለብጥ ማለት ነው። አውራቂስ ማለት ጳውሎስ እዚህ ቦታ ላይ ሲናገር ወደ ኢጣሊያ እንዲሄዱ በተወሰነ ጊዜ ትረኛ ነው። ሁላችን እንደምናውቀው በቄሳር ፊት ይግባኝ ወደ ቄሳር ይግባኝ ብሎ ስለነበረ ግዴታ ወደ ሮም መወሰድ ስለነበረበት ወደ ሮም ሊሄዱ ባለበት ሰዓት ላይ ጳውሎስና ሌሎች ከ200 በላይ የሆኑ እስረኞች በአንድ መርከብ ይዘው የመቶ አለቃው ጉዞ ሊጀምሩ ያለበት ቦታ ነውና ጊዜው ክረምት ስለነበር ጳውሎስ ምን አለ የመቶ አለቃውን በዚህ በክረምት በባህር ላይ መጓዙ ትንሽ አደገኛ መስሎ ይታየኛል አለው። እና ጳውሎስ ይታየኛል ያለው ግምት ወይም ደግሞ ዝም ብሎ ሐሳብ ሳይሆን በትክክል የጌታ መንፈስ ጉዞ ቢጀምሩ ሊፈጠር ያለውን ነገር ስላሳየው ስለነበር ነውና በዚህ በክረምት መጓዙ ጉዞ አደገኛ እንደሚሆን አያለውና ቢቀርብን የመርከቡ ካፒቴን ደግሞ አረ ችግር የለም እኛ የለመድነው መንገድ ነው ብዙ ጊዜ እንመጣበታለን እንሄድበታለን የሚል ሐሳብ ሲሰጠው የመቶ አለቃውም ይላል ከጳውሎስ ምክር ይልቅ የመርከቡ ባለቤትና ካፒቴን የሚሉትን ይሰማ ነበር ይላል። ጳውሎስ የእግዚአብሔር ሰው ነውና የመቶ አለቃው ደግሞ ጉዞን የሚመራው እሱ ነው። ስለዚህ ከጳውሎስ ምክር ከጳውሎስ መገለጥ ከጳውሎስ መልእክት ይልቅ የመርከቡ ባለቤትና የመርከቡ ካፒቴን የሚነግሩትን ይሰማ ነበር ይላል። ዛሬ በሕይወታችን ማንን መስማት እንዳለብን ማወቅ አለብን። ብዙ አይነት ድምጽ በዙሪያችን ስላለ ማለት ነው። ስለዚህ የጳውሎስን ምክር የጳውሎስን መገለጥ የጳውሎስን መልእክት አልተቀበሉም። የሰማው የመርከቡ ባለቤትና ካፒቴን የሚናገረው ነገር ነው የሰማው። ና ጉዞ ጀመሩ። ከዛ ወዲያው ነገሮች እንዳሰቡት ሁላቸው መሰላቸው። መጠነኛ የደቡብ ንፋስ ሲነፍስ እንዳሰቡ የሆነ መሰላቸውና በመሰለኝ ጉዟቸውን ጀመሩ። በመሰለኝ በይመስለኛል በግምት ጉዟቸውን ጀመሩ። ብዙም ሳይቆዩ ይላል ጉዟቸውን ጀምረው ምን ብዙም ሳይቆዩ ይሄ ጉዟቸውን ጀምረው የሚለውን ሐሳብ ጋር መጠነኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው መልሐቁን ነቅለው የቀርጤስ ዳርቻ በመያዝ ተጓዙ። ብዙም ሳይቆዩ ግን ይላል ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ንፋስ ከደሴቲቱ ተነስቶ ቁልቁል መጣባቸው። አዲሱ መደበኛ ትርጉም ስለማነብ ነው። እንግዲህ እነ ጳውሎስ ጉዞ ጀምረው ብዙም ሳይቆዩ እንግዲህ ጉዞ የሚለው ቦታ ላይ አገልግሎት ጀምራችሁ አንዳንዴ ቢዝነስ ጀምራችሁ ሪሌሽንሺፕ ጀምራችሁ ትዳር ጀምራችሁ ፕሮሰስ ጀምራችሁ የሆነ ውጤታማ ሆነበታለሁ እፈወስበታለሁ እባረክበታለሁ እለወጥበታለሁ ብላችሁ የሆነ ነገር ጀምራችሁ ብዙም ሳትቆዩ እክል ሲያጋጥማችሁ ምን ይሰማችኋል? እነ ጳውሎስ ጉዞ ጀምረው ብዙም ሳይቆዩ አውራቂስ የሚሉት ሰሜናዊ ምስራቅ ኃይለኛ አውሎ ንፋስ መጣባቸውና ይላል ቁልቁል መታቸው ይላል። ዛሬ አንድ ቃል እናገርባችኋለሁ። የሆነ ነገር ጀምራችሁ
ብዙም ሳትቆዩ ረጅም ርቀት ሳትሄዱ ቁልቁል መጥቶ እየመታ የሚያስቆማችሁን እግዚአብሔር ከሕይወታችሁ ላይ ይሰብረዋል። አረ አንድ ሰው ጮሆ አሜን ይላል። የሚገርማችሁ ብዙ ሰው የመጀመር ችግር የለበትም። ብዙ ሰው ትምህርት የመጀመር፣ ብዙ ሰው አገልግሎት የመጀመር፣ ብዙ ሰው ቢዝነስ የመጀመር፣ ብዙ ሰው ሪሌሽንሺፕ የመጀመር፣ ብዙ ሰው ትዳር የመጀመር፣ ብዙ ሰው ፕሮሰስ የመጀመር ችግር የለበትም። ጸልዮ ይጀምራል፣ ህልም አይቶ ይጀምራል፣ በቃ ምክር ተቀብሎ ይጀምራል። ነገር ግን ጀምረ ጌታ ይባረክ። አሁን ነገሮች ጥሩ እየሆኑ ነው። አሁን መስመር እየያዙልኝ ነው። አሁን ልለወጥ ነው። አሁን ሊሳካልኝ ነው። አሁን ልባረክ ነው። አሁን ህልሜ እሁን ሊሆን ነው ስትል እየመጣ ቁልቁል የሚመታ አውራቂስ ዛሬ ይሰበራል። እግዚአብሔር ይወጋዋል። አውራቂስ ማለት ሰሜናዊ ምስራቅ አውሎ ንፋስ ነው። ሰዎች ሲጀምሩ ይመጣና ድባቅ ነው የሚመታው። የጀመርከውን ነገር ዳሜጅ የሚያደርግ፣ የጀመርከውን ነገር የሚያስቆም፣ የጀመርከውን ነገር የሚያበላሽ፣ ህልምህን የሚያኮላሽ፣ ተስፋ የሚያስቆርጥ ሰሜናዊ ምስራቅ አውሎ ንፋስ፣ ይሄ አውራቂስ መንፈስ ዛሬ እግዚአብሔር ይወጋዋል። አረ አንድ ሰው በኃይል አሜን ይላል። እስኪ ዛሬ በሉ እስቲ ከቢዝነሴ ላይ፣ ከስራዬ ላይ፣ ከአገልግሎቴ ላይ ይሄ አውራቂስ ይሰበራል፣ ይመታል። አረ ኢየሱስ ያድናል። አውራቂስ ማለት የመጀመሪያ ስራው ሰዎች የሆነ ነገር ሲጀምሩ የጀመሩት ነገር እንዳይጨርሱ የሚያደርግ ቁልቁል የሚመታ ወደ ኋላ የሚያስመልስ በእጅ ያለውን የሚበትን ነገርን የሚያበላሽ ነው። ጌታ እንዲህ ብሎኛል፣ ዛሬ ከሕይወታችሁ ላይ አውራቂስ ይከለከላል። ስራህ ይቀጥላል፣ ትምህርት ይቀጥላል፣ ቢዝነስ ይቀጥላል፣ የጀመርከው ነገር ይቀጥላል። ኢየሱስ ጌታ ነው። አንድ ሰው በደም አሜን ይላል። ላንብብላችሁ። መጠነኛ የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆንላቸው መስሏቸው መልአኩን ነቅለው የቀርጤስን ዳርቻ በመያዝ ተጓዙ። ብዙም ሳይቆዩ ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ንፋስ ከደሴቱ ተነስቶ ቁልቁል መጣባቸው። መርከቢቱ በማዕበሉ ስለተያዘች ወደ ነፋሱ ልትገፋ አልቻለችም። ይህ ሰሜናዊ ምስራቅ የሚሉት ብርቱ አውሎ ንፋስ ከደሴቲቱ ቁልቁል መጣባቸው። ከዛ መታት መርከቢቷል። ጉዞ ጀምረ የሆነ ነገር ጀምረ ረጅም ርቀት ሳትሄድ እየመታ የሚያስቆም እየመታ ነገርን የሚያበላሽ አውራቂስ ዛሬ እግዚአብሔር ካንተ ላይ ይይዘዋል። ይኸውልህ አውራቂስን ባይዘው ገንዘብ አያስቆመውም። አውራቂስን ሰው አያስቆመውም። አውራቂስን ዕውቀት አያስቆመውም። አውራቂስን ኮኔክሽን አያስቆመውም። አውራቂስን ኤክስፒሪየንስ አያስቆመውም። አውራቂስን የሚያስቆመው ብቸኛው ጌታ ነው። ኢየሱስ ያድናል። ለምን አትለኝም? ማርቆስ ወንጌል ላይ መጽሐፍ ሲናገር ምዕራፍ 4 ላይ ጌታ ኢየሱስ ደቀ መዛሙርቱን ምን አላቸው? ወደ ማዶ እንሻገር አላቸው። እስኪ ወደ ማዶ በሉ እስኪ እንሻገር። ማን ያለው? ኢየሱስ ነው። ደቀ መዛሙርቱን ወደ ማዶ እንሻገር አለ። ወዲያው በታንኳ ይዘው ሲሄዱ ይላል ኃይለኛ ነፋስ ምን አለ? መጣባቸው። ማዕበል ተነሳ፣ ወጀብ ተነሳ፣ ታንኳይቱንም ያናውጣት ጀመር ይላል። በዚህ ሰዓት ኢየሱስ ከታንኳይቱ በስተኋላው ክፍል ተኝቶ ነበር። ደቀ መዛሙርቱ ጠሩት። ስንጠፋ ስናልቅ አይገድህም እንዴ ያሉት። ኢየሱስም ተነሳና ንፋሱን ምን አለው? ገሰጸው። አረ አሜን፣ አረ አሜን። በንፋሳት ላይ ስልጣን ያለው ማን ነው? በንፋስ ላይ ስልጣን ያለው ማን ነው? ኢየሱስ ያድናል። አረ አንድ ሰው አሜን ይላል። በንፋስ ላይ ስልጣን ያለው ኢየሱስ ብቻ ነው። ንፋሱንም ገሰጸው፣ ጸጥ ረጭ በልም አለው ይላል። እኔ መልእክት አለኝ። ሕይወትሽ ላይ ቁልቁል የሚመጣ፣ ኑሮሽ ላይ ቁልቁል የሚመጣ፣ ቤትሽ ላይ ቁልቁል የሚመጣ፣ ቢዝነስ ላይ ቁልቁል የሚመጣ ያንን ንፋስ ዛሬ ይገስጸዋል። ጸጥ ረጭ በል ይለዋል። የኪሳራ ንፋስ ይገሰጻል። የወሬ ንፋስ ይገሰጻል። የበሽታ ንፋስ ይገሰጻል። የመከራ ንፋስ ይገሰጻል። የችግር ንፋስ ይገሰጻል። ኢየሱስ ያድናል። አረ አንድ ሰው በደንብ አሜን ይላል። እስኪ ዛሬ በሉ እስቲ
ጌታ በሉ ንፋሱን ይገስጸዋል። ጸጥ ረጭ በል ይለዋል። ኢየሱስ ያድናል። ዛሬ የዘንዶ አፍ ይዘጋል። የእባቡ አፍ ይዘጋል። የሟርት አፍ ይዘጋል። የድግምት አፍ ይዘጋል። የሞት አፍ ይዘጋል። ኢየሱስ ያድናል። እስኪ ዛሬ በሉ እስቲ ጸጥ ረጭ በል ይለዋል። በነፋሳት ላይ ስልጣን ያለው ማን ነው? በነፋሳት ላይ ስልጣን ያለው ማን ነው? ስለዚህ ይሄ ሰሜናዊ ምስራቅ አውሎ ነፋስ የሚሉት እነ ጳውሎስ ላይ ቁልቁል የመጣባቸው እሱን የመቶ አለቃው ወታደር አለው ሊያስቆመው አልቻለም። ይኸውልህ ነፋስን ስልጣን አያስቆመውም፣ ገንዘብ አያስቆመውም። በአጠቃላይ ሰይጣንን ገንዘብ አያስቆመውም፣ ስልጣን አያስቆመውም፣ ዝና አያስቆመውም፣ ሰው አያስቆመውም። የሚያስቆመው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ኢየሱስ ብቻ ነው። አረ አንድ ሰው አሜን ነው ወይ? ጌታ እንዲህ ብሎኛል። የሆነ ነገር ጀምራችሁ ገና ድክ ድክ ስትሉ ቁልቁል እየመጣ የሚመታችሁ ከዚህ በኋላ ይቆማል። የመጀመር ችግር የለብንም፣ የመንቀሳቀስ ችግር የለብንም። ነገር ግን ሩቅ የመራመድ ችግር ነው የገጠመን። የመጨረስ ችግር ነው የገጠመን። ምንድነው የሚያስቆመን? አናውቀውም። አንዳንዴ ምን ነገር እንደሚያስቆመ እኮ አታውቀውም። ግን እኔ እነግርሃለሁ ጉዞ ሲጀምር ጠብቆ የሚመጣ ሰሜናዊ ምስራቅ አውሎ ነፋስ ነው። አውራቂስ ነው የሚያስቆም፣ ወደ ኋላ የሚያስመልስ። እሱን ጌታ ዛሬ ይይዘዋል። ስለዚህ ወደ ማዶ እንሻገር አላቸው። ወደ ማዶ እንዳይሻገሩ ከቻለ ባህር ሊያስቀራቸው፣ ካልሆነ ወደ ኋላ ሊያስመልሳቸው የመጣባቸው አውሎ ነፋስ ነው። አውሎ ነፋሱ ባህሩን አናወጠ፣ ወጀብ አስነሳ፣ ማዕበል አስነሳ። ታንኳይቱ ውስጥ ውሃ ይገባ ጀመር። በዛ ፈሩና ልንሰምጥ እኮ ነው አይገድህም እንዴ ሲሉት ኢየሱስ እንዲህ አላቸው፣ ተነሳና ንፋሱን ጸጥ በላለው። ንፋሱም ጸጥ ረጭ አለ። አሜን ነው ወይ? ከዛስ ባህሩ መናወጡን ተወ። ደቀ መዛሙርቱ ምን አሉ? ንፋስና ማዕበል የሚታዘዙለት ይህ ማን ነው? አረ አንድ ሰው አሜን ነው ወይ? ንፋስ ሳይቀር ማዕበል ሳይቀር ወጀብ ሳይቀር የሚታዘዙለት ይሄ ማን ነው? በሽታ የሚታዘዝለት፣ አጋንንት የሚታዘዝለት፣ ድህነት የሚታዘዝለት፣ ኪሳራ የሚታዘዝለት፣ ለቅሶ የሚታዘዝለት፣ ፍርሃት የሚታዘዝለት፣ ትካዜ የሚታዘዝለት ይሄ ማን ነው? እሱ ኢየሱስ ነው። ዛሬ ቃል ይወጣል። ጮህና አሜን በላ። ዛሬ ቃል ይወጣል። ካንተ ህይወት ላይ ንፋሱ ይከለከላል። ካንተ ህይወት ላይ መከራው ይከለከላል። ኪሳራው ይከለከላል። ኢየሱስ ያድናል። ገረማቸው ደቀ መዛሙርቱ ምን ንፋስ እንኳን ሳይቀር የሚታዘዙለት ይሄ ማን ነው? የሆነ ነገር እዩ። መንፈሳዊ ዓለም ላይ ያስጨነቃችሁ ያ የከበዳችሁ ያ ችግር በገንዘብ ብላችሁት እምቢ አለ። በሆነ ነገር ብላችሁት እምቢ አለ። ብላችሁት እምቢ አለ። ንፋስ እንኳን ሳይቀር የሚታዘዙለት ይህ ማን ነው? ኢየሱስ ነው። ያንን ንፋስ ጸጥ ረጭ ያደረገ ጌታ ያን በሽታ ካንተ ሕይወት ዛሬ ያባረዋል። ያን ኪሳራ ያስቆመዋል። ያን ወሬ ያስቆመዋል። ያን መከራ ያስቆመዋል። ያን ችግር ያስቆመዋል። ያን ዋጋ መክፈል ያስቆመዋል። ጌታ እንዲህ ብሎኛል፣ ወጀቡ ይቆማል፣ ማዕበሉ ይቆማል፣ መከራው ይቆማል፣ ችግሩ ይቆማል፣ መናወጡ ይቆማል። አሜን የሚል ሰው ሰለው አሜን ይላል። እስኪ ዛሬ በሉ እስቲ ዋጋ እያስከፈለኝ ያለው ይበቃዋል። ዛሬ በሉ እስቲ እያናወጠኝ ያለው ይቆማል። ዛሬ በሉ አላስኬድ ያለኝ ይበቃዋል። ዛሬ በሉ መንገዴ ላይ የቆመ
መንገድን ይለቃል። ኢየሱስ ያድናል። አጨብጭቡ ለጌታ። ንፋስ እንኳን ሳይቀር የሚታዘዙለት ይህ ማን ነው? ድህነት የሚታዘዙለት ይህ ማን ነው? በሽታ የሚታዘዝለት ይህ ማን ነው? ሐዘን የሚታዘዝለት ይህ ማን ነው? መከራ የሚታዘዝለት ይህ ማን ነው? ኢየሱስ ነው። ኧረ አንድ ሰው አሜን ይላል። ወደ ማዶ እንዳይሻገሩ የመጣባቸውን ያንን ንፋስ ያስቆመው ማን ነው? ኢየሱስ ነው። ስለዚህ ጳውሎስ ምን አለ? በቃ ጉዞ ጀምረው ብዙም ሳይቆዩ ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ነፋስ ቁልቁል መጣብን አለ። አያችሁ፣ መጀመር ምን ብለዋል? ጀምረዋል። መንቀሳቀስም ብለዋል፣ ተንቀሳቅሰዋል። ንፋስ ነው፣ አይታይም። ንፋስ ነው፣ አይዳሰስም። ሊገልጹት የማይችሉት ከነሱ አቅም በላይ የሆነ ችግር ግን መጥቶ ወደፊት እንዳይሄዱ ከልክሏቸዋል። መከልከል ብቻ አይደለም፣ ቁልቁል የመጣባቸው መታቸው። ክፉኛ ነው የመታቸው። ዛሬ ብዙዎቻችሁ በህይወታችሁ በኑሯችሁ የተናወጣችሁ ያላችሁት አውራቂስ ቁልቁል መጥቶባችሁ ነው። አውራቂስ እየመታችሁ ነው። አውራቂስ ቢዝነስን ይመታል። አውራቂስ አገልግሎትን ይመታል። አውራቂስ ሜሬጅን ይመታል። አውራቂስ ሪሌሽንሺፕን ይመታል። አውራቂስ ፕሮሰስን ይመታል። አውራቂስ ትምህርትን ይመታል። ባይዘው በአውራቂስ የተመታ ሰው ምንም አይሆንለትም። መልእክት አለኝ። አውራቂስን ጌታ ዛሬ ይይዘዋል። እስቲ አንድ ሰው አሜን ይላል። አውራቂስ የመታው ሰው ህይወት ላሳያችሁ። አሁን አውራቂስ ማን እንደሆነ ገብቷችኋል። አውራቂስ የመታት ቸርች፣ አውራቂስ የመታው ትዳር፣ አውራቂስ የመታው ተማሪ፣ አውራቂስ የመታው ቢዝነስ፣ አውራቂስ የመታው ግለሰብ ምን አይነት ህይወት ፌስ እንደሚያደርግ አጠራ አድርጌ ላሳያችሁ ስለምንጸልይ ማለት ነው። እንዲህ ይላል። ብዙም ሳይቆዩ ግን ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ነፋስ ከደሴቱ ተነስቶ ቁልቁል መጣባቸው። መርከቢቱ በማዕበሉ ስለተያዘች ወደ ነፋሱ ልትገፋ አልቻለችም። መርከቢቱ በማዕበሉ ምን ስላለች? ስለተያዘች። አውራቂስ ህይወታችሁ ላይ ሲመጣባችሁ ንፋሱ ባህሩ ላይ መጣና ማዕበል አስነሳ። መርከቢቱ በማዕበል ስለተያዘች በሁኔታዎች እንድትያዙ ያደርጋል። አውራቂስ ሲመጣ ህይወታችሁ ላይ በሁኔታዎች፣ በነገር፣ በትወት፣ በሐሳብ፣ በጭንቀት፣ በመብሰልሰል፣ በእዳ፣ በተለያየ ነገር መርከቢቱ በማዕበሉ ምን ስላለች? ስለተያዘች። ጭቃ ውስጥ የገባ መኪና፣ በጭቃ የተያዘ መኪና ሊወጣ አይችልም። መርከቢቱ በማዕበሉ ስለተያዘች ይላል። አውራቂስ ህይወታችሁ ላይ ሲመጣ በቃ ትያዛላችሁ። የምትያዙበትን ነገር ይፈጥራል። አንዳንዴ በነገር ትያዛላችሁ፣ አንዳንዴ በቂም ትያዛላችሁ፣ አንዳንዴ በንዴት ትያዛላችሁ፣ አንዳንዴ በብስጭት ትያዛላችሁ፣ አንዳንዴ በእዳ ትያዛላችሁ፣ አንዳንዴ በኦቨርቶት በቃ ትያዙና አይምሮአችሁ በሆነ ነገር ከተያዘ ምን ማድረግ ትችላላችሁ? እስቲ አይምሮ በሐሳብ ተይዞ ደስ ብሎት የሚዘምር ሰው አለ? በቃ መርከቢቱ በማዕበል ምን ስላለች? ስለተያዘች። የመጀመሪያ ስራው እንድትያዝ ያደርጋል። በተለያየ ነገር አይምሮህ እንዲያዝ፣ መንፈስህ እንዲያዝ፣ ህይወትህ እንዲያዝ፣ ቤትህ እንዲያዝ ያደርጋል። ቤት በጭቅጭቅ ከተያዘ፣ አይምሮ በሐሳብ ከተያዘ፣ በእዳ የሆነ ቦታ ላይ ከተያዝክ፣ ኢማጂን እስቲ በእዳ የተያዘ ሰው ምን ማድረግ ይችላል? ነጋ ጠባ የምታስበው ያንን ምንድነው? እዳ ብቻ ነው የምታስበው። አንድና እዳውን ስለመክፈል ነው። ሰይጣን እንደዚህ ነው ቢዚ የሚያደርገው አይምሮህን። እዳን ስለመክፈል ስታስብ ወንጌል ስርጭት አይታየም፣ ጾም ጸሎት አይታየም፣ ቸርች መምጣት አይታየም፣ አገልግሎት አይታየም። መርከቢቱም በማዕበሉ ምን ስላለች? ስለተያዘች። አውራቂስ የመታው ሰው በሆነ ነገር ይያዛል። በቃ አእምሮ ይያዛል፣ መንፈሱ ይያዛል፣ ቤቱ ይያዛል፣ ህይወቱ ይያዛል። በሐሳብ ትያዛላችሁ፣ በነገር ትያዛላችሁ፣ በቂም ትያዛላችሁ፣ በእዳ ትያዛላችሁ፣ በብስጭት በሆነ ነገር ትያዛላችሁ። እዛ መጸለይ አትችሉም፣ የእግዚአብሔር ነገር ማከናወን አትችሉም፣ ዋናው ዓላማችሁ ላይ ፎከስ ማድረግ አትችሉም።
ዓላማ ላይ ፎከስ ማድረግ አትችሉም። የመጀመሪያው ትያዛላችሁ። መርከቢቱ በማዕበሉ ምን ስላለች? ስለተያዘች። ወደ ነፋሱ ልትገፋ አልቻለችም። ሁለተኛው አውራቂስ የመታው ሰው ወደ ነፋሱ ልትገፋ አልቻለችም። አውራቂስ የመታው ሰው ሁለተኛ በእግዚአብሔር ፍቃድና እንደ እግዚአብሔር ቃል መመራት አይችልም። ወደ ነፋሱ ልትገፋ በነፋሱ ልትነዳ አልቻለችም። አውራቂስ ሲመታ ከእግዚአብሔር ፍቃድ ሳትወድ በግድ ትወጣለህ። አውራቂስ ሲመታ ከመንፈስ ቅዱስ ምሪት ትወጣለህ። ወደ ነፋሱ ልትገፋ አልቻለችም። የእግዚአብሔር ፍቃድ የሌለበት ነገር ውስጥ እያወቅም ትገባለህ። ወደ ነፋሱ ልትገፋ አልቻለችም። አንዳንዴ የእግዚአብሔርን ቃል እያወቅን እኮ ሮንግሊ እንሄዳለን። አውራቂስ ሲመታሽ ምንም ማድረግ አትችይም። እዚህ መኪና እየነዳችሁ ሂዱና ከኋላ መጥቶ አንዱ ይምታችሁ፣ ከመስመር ትወጣለህ። ድልድዩ ልትገባ ትችላለህ። ሰው ከእግዚአብሔር ቃል የሚወጣው ሰው ከእግዚአብሔር ፍቃድ የሚወጣው ሲመታ ነው። ብዙ ጊዜ ሰሜናዊ ምስራቅ አውሎ ነፋስ አውራቂስ መጥቶ መርከቢቱን ሲያገኛት በንፋሱ ልትገፋ አልቻለች። መንገድ ለቀን ተነዳን ይላል። መንገድ ለቀን ምን አለን? ተነዳን። ብዙ ፓስተሮች፣ ብዙ ዘማሪዎች፣ ብዙ ጴንጤ፣ ብዙ ሰው መንገድ ለቆ የሚነዳው ለምንድን ነው? ሰሜናዊ ምስራቅ አውሎ ነፋስ የሚሉት አውራቂስ መጥቶ ሲመታቸው ነው። ይመታል። በቃ መጥቶ ትዳርን ሲመታው፣ መጥቶ አገልግሎትን ሲመታው፣ መጥቶ ኢኮኖሚን ሲመታው፣ መጥቶ ጤናን ሲመታው፣ መጥቶ ነገርን ሲመታው መንገድ ለቀህ ትነዳለህ። ከቃሉ ውጪ መሄድ ትጀምራለህ። ከእግዚአብሔር ፍቃድ ውጪ መሄድ ትጀምራለህ። ሰርቫይቭ ለማድረግ በቃ መንገድ ለቀን መንገድ ለቆ መነዳት የመመታት ውጤት ነው። ከእግዚአብሔር ፍቃድ ውጪ መሄድ የመመታት ውጤት ነው። የእግዚአብሔር ፍቃድ የሌለበት ነገር ውስጥ መግባት የመመታት ውጤት ነው። ሰሜናዊ ምስራቅ አውሎ ነፋስ ቁልቁል መታባቸው። መርከቢቱ በማዕበሉ ስለተያዘች በነፋሱ ልትገፋ አልቻለችም። መንገድ ለቀን ተነዳ። ስትመታ ከመንገድ ትወጣለህ። ከደጋ ሆኖ ኢየሱስ ጌታ ነው። መርከቢቱ በማዕበሉ ስለተያዘች ወደ ነፋሱ ልትገፋ አልቻለችም። ስለዚህ መንገድ ለቀን በነፋሱ ተነዳን። ሁለተኛ በአውራቂስ የተመታ ሰው በነፋሱ ሊገፋ አይችልም። በነፋሱ መገፋት አይችልም ማለት በእግዚአብሔር ቃል እንደ እግዚአብሔር ቃል መውጣት መግባት አይችልም። በእግዚአብሔር ፍቃድ ውስጥ መመላለስ አይችልም። መንገድ ለቆ ምን ይላል? ይነዳል። ልክ እንዳልሆነ ያወቀው የሚያደርገው ነገር ስህተት እንደሆነ ያወቀው ያደርገዋል። ተመቷላ። ምን ኢየሱስ ጌታ ነው። መንገድ ለቀን በነፋሱ ምን አለን? ተነዳን። ቄዳ የተባለችው ትንሽ ደሴት ተገን አድርገን በማለፍ የመርከቧን ሕይወት አድን ጀልባ በብዙ ድካም ለማትረፍ ቻለን። ጀልባዋንም ወደ ላይ ጎተው ካወጣት በኋላ መርከቧን እንዳትፈራረስ ዙሪያዋን በገመድ ጠምጥመው አሰሯት። ሰርቲት ከተባለው አሸዋማ ደለል ጋር ሄደው እንዳይላተሙ ስለፈሩም የመርከቧን ሸራ አውርደው እንዲሁ በዘፈቀደ እንድትነዳ አደረጉ ይላል። ሶስተኛው በአውራቂስ የተመታ ሰው ከላይፍ ጋር ትግል ውስጥ ይገባል። የመርከቧን ሕይወት አድን ሸራ በብዙ ጭንቅ አተረፍን። መርከቢቱ እንዳትሰባበር ዙሪያውን በገመድ ጠመጥ። ከሕይወት ጋር ትግል ስትመታ፣ ከሕይወት ጋር ትግል። በቃ ላይፍ ስሙዝ ላይ ሄድልህ። አገልግሎት ውስጥ ትግል ነው። ሕይወት ውስጥ ትግል ነው። ኑሮ ውስጥ ትግል ነው። ስራ ውስጥ ትግል ነው የሚሆንብህ። ከዛ በዘፈቀደ ምን አለ? ተነዳን። መንገድ ለቀው ሄዱ ማለት ነው። ሶስተኛው አውራቂስ ሲመታ ትግል ነው የሚሆንብህ። በቃ ትታገላለህ። መርከቢቱ እንዳትፈራረስ ዙሪያውን ያስራሉ። በቃ ትግል። ቸርች እንዳይፈርስ ትግል፣ ትዳር እንዳይፈርስ ትግል፣ ትምህርት ላለማቆም ትግል፣ ቢዝነስ እንዳይበላሽ ትግል፣ የሰራተኛ ደሞዝ ለመክፈል በቃ ኢንድ ኦፍ መንዝ ላይ ወሩ ሲደርስበት ካምፓኒ ካለ በቃ ሰራተኛውን ትግል፣ ተበድረ ከሌላ አምጥተህ ትከፍል ትግል እኮ ነው። በቃ የመርከቡ ሕይወት አድን ጀልባ በብዙ መከራ ተረፍናት አለ። መርከቢቱም ደግሞ ፍርስረሷ እንዳይወጣ ዙሪያዋን አስተክል። በቃ ትግል። ይሄ ሁሉ የአውራቂስ ስራ ነው።
እግዚአብሔር ይገስጸው። ኧረ አንድ ሰው አሜን ይላል። ጀልባው ላይ ጎትቶ ካወጣት በኋላ መርከቢቱ እንዳትፈር ዙሪያውን በገመድ ጠምጥመው አሰሯት። ሰርቲስ ከተባለው አሸዋ ደል ጋር እንዳይላተሙ ስለፈሩ ይላል የመርከቧን ሸራ ወርደው እንዲሁ በዘፈቀደ ተነዳ አደረጓት። ኢየሱስ ጌታ ነው። አደረጓት። ማዕበሉም ክፉኛ ስላንገላታን ይላል። አራተኛው አውራቂስ ሲመታ ማዕበሉም ክፉኛ ስላንገላታን። ህይወት መንገላታት ይበዛበታል። መንገላታት አለ እኮ መንገላታት አለ፣ መንከራተት አለ፣ ዋጋ መክፈል አለ። የመጀመሪያው መርከቢቱ በምን ተያዘች? በማዕበሉ ተያዘች። ከዛስ በንፋሱ ልትነዳ አልቻለችም፣ ከመንገድ ወጣች። የህይወት አድን ጀልባውን በብዙ ጭንቅ አተረፉ። መርከቢቱ እንዳትሰባበር ዙሪያውን በገመድ አሰሩ። መንገድ ለቀው ተነዱ። ከዛስ ማዕበሉ ምን ክፉኛ ምን አልናል? አንገላታን። አውራቂስ ሲመታ ትንገላታለህ፣ በቃ ትንከራተታለህ፣ አላስፈላጊ ዋጋ ትከፍላለህ። ዛሬ አንዳንዶች የምትከፍሉት አላስፈላጊ ዋጋ ስለተመታችሁ ነው። እግዚአብሔር ግን ዛሬ በኢየሱስ ስም አውራቂስን ይመታዋል። ኢየሱስ ጌታ ነው። አራተኛው አምስተኛ ያንገላታል። አላስፈላጊ ዋጋ መክፈል፣ አላስፈላጊ መከራ ውስጥ እንድትገቡ ያደርጋል። በማግስቱ ጭነቱን እያነሱ ወደ ባህሩ ይጥሉ ጀመር ይላል። ስድስተኛው አውራቂስ ሲመታ በማግስቱ ጭነቱን እያነሱ ወደ ባህሩ ይጥሉ ጀመር። በእጅ ያለውን ነገር መጣል ትጀምራለህ። የተመታ ሰው በእጁ ያለውን ነገር በቃ መጣል ትጀምራለህ። ጸጋህን ትጥላለህ፣ አገልግሎትን ትጥላለህ፣ ራእይን ትጥላለህ፣ ቢዝነስን ትጥላለህ፣ ሜሬጅን ትጥላለህ፣ ጾመ ጸለይ ያገኘውን ነገር ትጥላለህ። የሚጨምር ነገር አይኖርም፣ የሚቀንስ ነገር ነው። ገንዘብ መጣል ትጀምራለህ፣ ብዙ ነገር። በማግስቱ ይላል የመርከቡን ጭነት እያነሱ ወደ ባህሩ ይጥሉ እንጥለው ጀመር አለ። በቃ ስልክን ሸጠህ የቤት ኪራይ ትከፍላለህ። ስትመታ እኮ ነው፣ ስትመታ እኮ ነው፣ ስትመታ ነው። ኢየሱስ ጌታ ነው። ቁጥር 18 ማዕበሉም ክፉኛ ስላንገላታን በማግስቱ ጭነቱን እያነሱ ወደ ባህሩ ይጥሉ ጀመር ይላል። በማግስቱ ጭነቱን እያነሱ ወደ ባህሩ ይጥሉ ጀመር ይላል። ጭነቱ ምን እንደሆነ አይታወቅም። በመርከብ ጭነዋል አለ የተጫነ ነገር። ስለዚህ ማዕበሉ ክፉኛ ስላንገላታን በማግስቱ ጭነቱን እያነሱ ወደ ባህሩ ይጥሉ ጀመር ይላል። ስትመታ መንፈሳዊ ዓለም ስትመታ የጫንከውን ነገር መጣል ትጀምራለህ። ጸጋን ትጥላለህ፣ አገልግሎትን ትጥላለህ፣ ሞገስን ትጥላለህ። ነገር እየቀነሰ ይመጣል፣ እየወረድክ ትመጣለህ። አውራቂስ ያስጥላል። ትላንትና አንድ አገልጋይ ያገኘውና ስናወራ ግራ ቀኙ ተይዞብኛል አለ እና በቃ ያሳለፈውን ነገሮች ነገረኝ። ድርጅት እንደነበረው እንደከሰረ እንደዘጋ አገር ሙቭ አድርጎ ወደዚህ እንደመጣ ዜን ቤት እንኳን ስከራይ ዕቃ ምናምን ለማሟላት አንድ ስልክ ነበረው፣ እሱን ሸጬው ነው ሲለኝ ገረመኝ። በመርከብ ውስጥ ያለውን ጭነት እያወረዱ ይጥሉ ጀመር ይላል። ማዕበሉ ክፉኛ ስላንገላታን ይላል ጭነቱን እያነሱ ወደ ባህሩ ይጥሉት ጀመር ይላል። ያ ገንዘባቸውን በቃ ያስጣላቸው፣ ንብረታቸውን አስጣላቸው። ስትመታ ያለህን ነገር ትጥላለህ፣ በቃ ትወርዳለህ፣ ትቀንሳለህ። ትላንት በመኪና ነበርክ፣ ዛሬ በእግር ትሆናለህ። ትላንትና ስልክ ነበርክ፣ ዛሬ ስልክን ሸጠ ቤት ኪራይ መክፈል አውራቂስ የመታው ሰው ውጤት ነው። ኢየሱስ ያድናል። ጭነቱን እያነሱ ወደ ባህሩ ይጥሉ ጀመር ይላል። በሶስተኛውም ቀን መርከቧን ሸራ ማውጫና ማውረጃ መሳሪያ በገዛ እጃቸው ነቃቅል ወደ ባህሩ ጣሉት ይላል። ሰባተኛው በሶስተኛውም ቀን የመርከቡን ሸራ ማውጫና ማውረጃ መሳሪያ በገዛ እጃቸው ገነጣጥለው ጣሉት ይላል። ስትመታ በገዛ እጅህ ነገርን ታበላሻለህ። አውራቂስ የመታው ሰው ነው
በራሱ ነገር መጽሐፍ ሲናገር ሰው በራሱ ተላላነት መንገዱን ያበላሻል፣ በልቡ ደግሞ እግዚአብሔርን ያማርራል ነው የሚለው። በገዛ እጃችን የመርከቡን ሸራ ማውጫና ማውረጃ መሳሪያ ገለጣጥለን ጣል ነው ይላል። በቃ አውራቂስ ሲመታ ራስን ነገርን የምታበላሸው ባይዘው አውራቂስ የመታው ሰው ሰይጣን ሌላ ጭፍራ አይመድበትም፣ ለራሱ ይተዋል። በለፈለፈው በአፍ ይጠፉ እንደሚለው በገዛ በአፉ ንግግር ነገሩን እንዲያበላሽ ያደርጋል። ራሱን በራሱ በቃ ነገሩን ያበላሽ። አንዳንድ ሰዎች አይተርጎ ይበለኝ በገዛ እጄ እኮ ነው የሚሉ ሰዎች አሉ። በገዛ እጄ ጥፋቱ የኔ ነው፣ እንደዚህ ባላደርግ ኖሮ፣ እንደዚህ ባልናገር ኖሮ፣ እንደዚህ ባልሆን ኖሮ እንደዚህ አልሆንም ነበር ብለው በራሳቸው የሚጸጸቱ ሰዎች አሉ። ማንንም ብሌም የማያደርጉ ማንንም ሰው ላይ ጣታቸውን የማይቀስሩ ለነገራቸው መበላሸት፣ ለነገራቸው ፌል ማድረግ፣ ለነገራቸው ከጥቅም ውጪ መሆን ራሳቸው ተጠያቂ የሚያደርጉ ሰዎች አሉ። አውራቂስ የመታቸው ሰዎች ናቸው። ኢየሱስ ጌታ ነው። አሜን ነው ወይ? በሶስተኛውም ቀን የመርከቧን ሸራ ማውጫና ማውረጃ መሳሪያ በገዛ እጃቸው ነቃቅለው ወደ ባህሩ ጣሉት። የመርከቧን ሸራ ማውጫና ማውረጃ መሳሪያ ገነጣጥለው የጣሉት በገዛ እጃቸው ነው። በገዛ እጃቸው ስራቸውን፣ በገዛ እጃቸው ቢዝነሳቸውን፣ በገዛ እጃቸው አገልግሎታቸውን፣ በገዛ እጃቸው እግዚአብሔር የሰጣቸውን ነገር በገዛ እጃቸው እድላቸውን ያበላሹ በጣም ብዙ ሰዎች አሉ። ስለ ነገራቸው መበላሸት ማንም ተጠያቂ ማያደርጉ ራሳቸውን የሚወቅሱ ሰዎች አሉ። እነዚህ ምን አይነት ሰዎች ናቸው? አውራቂስ ሰሜናዊ ምስራቅ አውሎ ንፋስ የመታቸው ሰዎች ናቸው። ኢየሱስ ጌታ ነው። በገዛ እጁ እንጀራውን ጥሎ የሄደ ሰው አለ። በገዛ እጁ ኪሳራ ውስጥ የገባ ሰው አለ። በገዛ እጁ ሞገሱን ያጣ ሰው አለ። በገዛ እጁ ስራውን ያጣ ሰው አለ። መናገር የለበትን ተናግሮ፣ ማድረግ የለበትን ነገር አድርጎ፣ መስራት የለበትን ሰርቶ፣ መገኘት የለበት ቦታ ላይ ተገኝቶ በገዛ እጁ ሰው ሲመታ ነው እንደዚህ የሚሆነው። ብዙ ቀን ፀሐይና ከዋክብትን ማየት ስላልተቻለ ነፋሱም ስለበረታብን ይላል። ስምንተኛው ፀሐይና ከዋክብትን ማየት ስላልተቻለ ምን ማለት ነው? ብዙ ቀን ፀሐይና ከዋክብትን ማየት ስላልተቻለ ሲል ብርሃን የሚባል ነገር፣ ፊውቸር የሚባል ነገር፣ የተሻለ ቀን የሚባል ነገር ማየት ስላልተቻለ ማለቱ ነው። አውራቂስ የመታው ሰው መከራ ውስጥ ነው ያለው፣ ጨለማ ውስጥ ነው ያለው እና የተሻለ ቀን አይታየውም። እወጣለሁ የሚል ነገር የለውም። ድህነት ውስጥ ነው፣ ሀብታም እሆናለሁ የሚል እይታ የለውም። ታሞ አልጋ ላይ ነው፣ ድኜ እነሳለሁ የሚል እይታ የለውም። ብዙ ቀን ፀሐይና ከዋክብት ማየት ስለተቻለ መከራውም ስለበረታብን ለመኖር የነበረ ተስፋ ተሟጦ ነበር አለ ጳውሎስ። ፀሐይና ከዋክብት ብዙ ቀን ማየት ስላልተቻለ መንፈሳዊ ትርጉሙ ያ ነው። አውራቂስ ሲመታ ጨለማ ውስጥ ነው የምትሆነው እና በቃ የሚታይህ ነገር አይኖርም። ደሃነህ ሀብታም ሆናለሁ ብለህ አታይም። አልታወቅም እታወቃለሁ ብለህ አታስብም። ታማለህ ፈወሳለሁ ብለህ አይታይህም። በቃ የተሻለ ነገር እንዳታይ ነው የሚያደርግህ። ፊውቸር እንዳይታይህ ነው የሚያደርገው። ከዛ የሚያወራልህ ነገር ምንድነው? እንዳበቃልህ ነው፣ እንዳለቀልህ ነው፣ እንዳከተመልህ ነው፣ ተስፋ እንደሌለ። ለዚህ ነው ብዙ ቀን ፀሐይና ከዋክብት ማየት ስላልተቻለ መከራውም ስለበረታብን አለ ለመኖር የነበረን ተስፋ ተሟጦ ነበር ይላል። አውራቂስ የመታው ሰው የሚታየው ነገር የለም። አውራቂስ የመታው ሰው ተስፋ የለውም። ለመኖር የነበረው ተስፋ ይሟጠጣል። የማግባት ተስፋው፣ የመውለድ ተስፋው፣ የመክበር ተስፋው፣ የማገልገል ተስፋው፣ የተሻለ ቀን የተሻለ ዘመን ይመጣልኛል የሚል ተስፋው ምን ይልበታል? ይሟጠጥበታል። ከዛስ ኬርለስ ነው የሚሆነው ለላይፍ። ባይዘይ በላይፍ ተስፋ የቆረጠ ሰው ያስታውቃል፣ ኬርለስ ነው። በህይወት ተስፋ የቆረጠ ሰው አንዱ መገለጫው ኬርለስ ነው። በቃ ደንታ ቢስ ነው ለምንም ነገር። ተስፋ የቆረጠ ሰው ለምንም ነገር ደንታ አይሰጠውም። ቁም ነገረኛ አይደለም። ኢየሱስ ጌታ ነው። ደስተኛ አይደለም።
ስለዚህ ይሄ ሰሜናዊ ምስራቅ አውሎ ነፋስ የሚባለው አውራቂስ የመታው ሰው እነዚህ 8 ነገሮች ጎልተው በሱ ላይ ይታዩበታል። በማዕበል ይያዛል፣ መንገድ ለቆ ይነዳል፣ ከህይወት ጋር ትግል ውስጥ ይገባል። ኢየሱስ ለዘላለም ጌታ ነው። በማዕበል በመከራ በችግር ይንገላታል። በእጁ ያለውን ነገር ይጥላል። በገዛ እጁ ነገሩን ያበላሻል። ስለ ነገ የሚታየው ምንም ጥሩ እይታ አይኖርም። በሁሉ ነገር ላይ ተስፋ ምን ይላል? ይቆርጣል። ከዛስ የሚጠባበቀው አንድና አንድ ምንድነው? ሞት። ይሄ ይሆናል ማለት ነው። ዛሬ በጣም ብዙ አቅም ያላቸው ሰዎች፣ የእውቀት አቅም ያላቸው፣ የጸጋ አቅም ያላቸው፣ የፋይናንስ አቅም ያላቸው፣ የመስራት አቅም ያላቸው ሰዎች ይሄ አውሎ ነፋስ መጥቷቸዋል። ብዙ ቸርቾች በዚህ ንፋስ ተመተዋል። ብዙ አገልጋዮች በዚህ ንፋስ ተመተዋል። ብዙ ትዳሮች በዚህ ንፋስ ተመተዋል። ብዙ ባለራዮች በዚህ ንፋስ ተመተዋል። ከዚህ የተነሳ በዚህ ህይወት ውስጥ አሉ። ዛሬ ግን ጌታ እንዲህ ብሎኛል። አረ አንድ ሰው አሜን ይላል። ይሄ ሰሜናዊ ምስራቅ አውሎ ነፋስ ከህይወት ላይ ይያዝልሃል። አረ ጮህና በደንብ አሜን በላ። አውራቂስ መጥቶሃል። እግዚአብሔር ዛሬ ነፃ ያወጣሃል። በዚህ ሁኔታ ውስጥ ያለ ጳውሎስ የጌታ መልአክ እግዚአብሔር የማመልከው አምላክ የላከው መልአክ ባጠገቤ ቆሞ እንዲህ ሲል አበረታኝ ይላል። እኔ መመታትን ብቻ አልነግርህም፣ መፈወሻውንም አሳያለሁ። እዚያው በተናገርኩት መልእክት ውስጥ አውራቂስ መጥቶኛል የሚል ሰው እጁን ያሳየኝ እስቲ። አውራቂስ እኔን መጥቶኛል የሚል ሰው፣ አውራቂስ ቢዝነሴን መጥቶታል፣ አውራቂስ አገልግሎቴን መጥቶታል፣ አውራቂስ ህይወቴን መጥቶታል የሚል ሰው እጁን ያሳየኝ እስቲ። እኔ መልእክት ስላለኝ ነው። በእውነት እግዚአብሔር ዛሬ ያተርፋችኋል። ጮህና በደም አሜን በላ። በእውነት ተስፋ ቆርጠ ነገር አይበላሽም። ዛሬ እንደገና መነሳት ይሆናል፣ እንደገና መቆም ይሆናል፣ እንደገና መለወጥ ይሆናል። ኢየሱስ ያድናል። በደም አሜን በላ። ክብር ለኢየሱስ ይሁን። ኦኬ አውራቂስ የመታው ሰው እነዚህ 8 ነገሮች ይታዩበታል። እሺ ተመታ። መቁሰልህን ነግሬ ባቆም ስብከቱ ሙሉ አይሆንም። እንዴት ነው ፈውስ የሚሆነው? ብዙ ቀን ፀሐይና ከዋክብት ማየት ስላልተቻለ ነፋሱም ስለበረታበት ለመትረፍ የነበረን ተስፋ ሁሉ ተሟጣጣልና ሰዎቹ እህል ሳይቀምሱ ብዙ ቀን ከቆየን በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳትና ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከእናንተ አንዲት ነፍስ እንኳን አጠፋምና። በትላንትናው ሌሊት የእርሱ የሆንኩትና የማመልከው እግዚአብሔር የላከው መልአክ ባጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል። ከአንተ ጋር የሚጓዙን ሰዎች ሕይወት እግዚአብሔር አትርፎልሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እርሱ እንደነገረኝ እንደዚያ እንደሚሆን በእግዚአብሔር አምናለሁና። አንድ ሰው ጮሆ በደም አሜን ይላል። በነፋሳት ላይ ስልጣን ያለው ማን ነው? በነፋሳት ላይ ስልጣን ያለው ማን ነው? በበሽታ ላይ ስልጣን ያለው ማን ነው? በአጋንንት ላይ ስልጣን ያለው ማን ነው? በድህነት ላይ ስልጣን ያለው ማን ነው? በችግር ላይ ስልጣን ያለው ማን ነው? መፍትሄ የለውም ያልከው ችግር ዛሬ መፍትሄ ያገኛል። አውራቂስ ደቁሷቸው ከመንገድ ለወጡት አንድ ተስፋ ነው ያለው፣ እሱም እግዚአብሔር ነው። እንዴት ነው አውራቂስ የመታው ሰው ሊፈወስ የሚችሉት? የመጀመሪያ ከእግዚአብሔር ዘንድ ቃል ሊመጣለት ይገባል። በቃ ባይዘው የሚፈወሰው ቢዝነስ ቃል የመጣለት ነው። የሚፈወስ ትዳር ቃል የመጣለት ነው። የሚፈወስ ቸርች ቃል የመጣለት ነው። መጽሐፍ ቅዱስ ሲናገር ቃሉን ላከ፣ ፈወሳቸው፣ ከመከራቸውም አዳናቸው። እግዚአብሔር የሞተ ነገርን ለማስነሳት፣
እግዚአብሔር የተዘጋውን ነገር ለመክፈት፣ እግዚአብሔር የተበላሸውን ነገር ለማስተካከል የሚልከው ቃልና ቃል ብቻ ነው። የሚልከው ድምፁን ነው። ኢየሱስ ያድናል። ስለዚህ አውራቂስ መጥቶት ለቆሰለ ሰው እግዚአብሔር ነው ፈዋሹ። አጎት ፈዋሽ ሊሆን፣ ዘመድ ፈዋሽ ሊሆን፣ ቤተሰብ ፈዋሽ ሊሆን፣ ባለጠጋ ፈዋሽ ሊሆን፣ ፈዋሽ እግዚአብሔር ነው። በሉስ አንድ ሚስጥር ልንገራችሁ። እግዚአብሔር ያልፈወሰው ኑሮ ማንም ሊፈውሰው አይችልም። መጽሐፍ ሲናገር ኤልሳ ምን አላቸው? ይሄንዋ እግዚአብሔር ፈውሸዋለሁ ይላል። ከእንግዲህ ወዲህ ለሞት ምክንያት አይሆንም። ዛሬ መልእክት አለ። እግዚአብሔር ሄቨን ዌይን ፈውሻለሁ ይላል። እግዚአብሔር ቤትሽን ፈውሻለሁ ይላል። እግዚአብሔር ቤትን ፈውሻለሁ ይላል። እግዚአብሔር ቢዝነስን ፈውሻለሁ ይላል። አረ ኢየሱስ ያድናል። እስቲ እግዚአብሔር ፈውሻለሁ ይላል በሉ እስቲ። እግዚአብሔር ያልፈወሰው ነገር ሊፈወስ አይችልም። ስለዚህ አውራቂስ መጥቶት የቆሰለ ፈዋሹ ማን ነው? እግዚአብሔር። ጳውሎስ ምን አለ? በትላንትናው ሌሊት የእርሱ የሆንኩለትና የማመልከው እግዚአብሔር የላከው መልአክ የላከው ሰባኪ እንዲህ ብሎ ሰብኮኛል፣ እንዲህ ብሎ ተንብዮልኛል፣ እንዲህ ብሎ ቃል አምጥቶልኛል፣ እንዲህ ብሎ ተናግሮኛል። አረ ኢየሱስ ያድናል። አውራቂስ መጥቶት የቆሰለ ፈዋሹ ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ ሲፈውስ ምን ይጠቀማል? ቃሉን ይልካል። ቃሉን በምን ይልካል? በመልእክተኞቹ። በቃሉ ነው እግዚአብሔር ቢፈውሰው። አሜን ነው ወይ? አንዳንድ ጊዜ አንዳንድ ችግሮቻችን በገንዘብ የሚስተካከሉ ይመስለናል። ነው ገንዘብ እያለ የመጣ ችግር ሌላ ገንዘብ ቢመጣም የትም አይሄድም። አንዳንድ ጊዜ አንዳንድ ችግሮቻችን በመነጋገር የሚፈቱ ይመስለናል። እግዚአብሔር ነው የሚፈታቸው። መነጋገር እንዳለ ሆኖ አንዳንድ ጊዜ አንዳንድ ነገሮቻችን ዋጋ በመክፈል የሚስተካከል ይመስለናል። እግዚአብሔር ነው። እጃችሁን ከፍ አድርጉና አንተ ነህ ፈዋሽ ይበሉ። የኢያሪኮ ሰዎች እኮ ኤልሳ መጡና ጌታችን እንደምታውቀው እቺ ምድር ከተማ ለኑሮ መልካም ነች፣ ውሃው ግን መጥፎ ነው አሉት። ውሃው ሞት አለበት አሉት። ውሃው ጭንገፍ አለበት አሉት። ውሃና ፍሳሽ ሳይኖራቸው ቀርቶ አይደለም። ክሎሪና ወይም ደግሞ ሌሎች የተለያየ ነገር መጨመር አቅቷቸው አይደለም። በቃ ሁሉን የሞከሩ ይመስለኛል። ሁሉን ሞከረው ግን አልሆነም። መገለጥ መጣ። ሁሉን ሞከረህ እምቢ ያለው ነገር ዛሬ ይሰራል። ምን ላይ ነው ሁሉን የሞከርሽው? ምን ላይ ነው ሁሉን የሞከርከው? ምን ላይ ነው ሁሉን የሞከራችሁት? ይፈወስላችሁ ዘንድ ማራዶ ሼካታላቫዲያስ ኢና ማሃዶስ ከሌቬጄኒ አላባጋንዶ እንዲስተካከለላችሁ ምን ላይ ሁሉን ሞከራችኋል? ምን ላይ ነው ሁሉን የሞከራችሁት? ኤራባሽ ምክርን ሞከራችሁ፣ በቃ ገንዘብን ሞከራችሁ፣ ዕውቀትን ሞከራችሁ፣ ችሎታን ሞከራችሁ፣ የተለያየ ነገር ሞከራችሁ። እምቢ ብሏል፣ አልተሰራም፣ አልተስተካከለም፣ መልክ አልያዘም። እኔ መልእክት አለኝ፣ ዛሬ ይሰራል። እግዚአብሔር ይሰራዋል። እግዚአብሔር ይፈውሰዋል። እግዚአብሔር ያስተካክለዋል። ኢየሱስ ያድናል። ከልባችሁ አሜን በሉና ከሕይወታችሁ ጋር አዋህዶት። ያቺ 12 ዓመት በላይ ደም ሲፈሳት የነበረችው ሴት ኤልሳ ማን ነው እንዲህ አለች እኮ ባለ ብዙ መድኃኒቶች ዘንድ ብትሄድም ህመሙ ዋሰባት እንጂ አልተሻለ። ሁሉም ሐኪም ቤት ሄዳለች፣ ግን ለውጥ የለም። ከሰፈር ክሊኒክ እስከ ሪፈራል ሆስፒታል ድረስ ሄዳለች፣ ግን ለውጥ አልነበረም። ግርምዬ ሁሉን ነገር ሞከረ፣ አልሆነም አይደለም። ከዚህ ቀን ጀምሮ ግን ይሆናል። ጮኸ በደንብ አሜን በላ። ኢየሱስ ያድናል። ከጎን ያለውን ሰው ሁሉን ሞከረ በሉት። ያልሆነው ነገር ዛሬ በመጣው ቃል ይሆናል፣ ይሆናል፣ ይሆናል። በጌታ በኢየሱስ ስም እዚህ ቸርች ላይ ፈውስ አውጃለሁ። አንተ ላይ ፈውስ አውጃለሁ። አንቺ ላይ ፈውስ አውጃለሁ። እናንተ ላይ ፈውስ አውጃለሁ። በኢየሱስ ስም ሆኗል። እግዚአብሔር ያልፈወሰው ነገር ሊፈወስ አይችልም።
እና ኤልሳ ምን አላቸው? ጨው ማሰሮ ጫን ላርጋችሁ አምጡልኝ አለ። ጨው የእግዚአብሔር ቃል ነው። ኢየሱስ ጌታ ነው። ማን ነው? ጨው ጸጋ ነው። ማሰሮው ደግሞ የሚያሳየው የአዲስ ኪዳን አገልጋይ ነው። የከበረውን መዝገብ በሸክላ ዕቃ ውስጥ አኖረ። እናንተ የምድር ጨው የዓለም ብርሃን ናችሁ ይላል። አሜን ነው። በቃ እስቲ ያልና የሆነ ስብከት ሰበከ እንደማለት ነው። ከዛ ምን አላቸው? እግዚአብሔርን ወፈውሻለሁ ይላል። አውራቂስ መጥቶ የቆሰልክ ወንድሜ የሚፈውስህ እግዚአብሔር ነው። እግዚአብሔር ደግሞ አንተን ለመፈወስ የሚጠቀመው ቃሉን ብቻ ነው። የእርሱ የሆንኩትና የማመልከው አምላክ የላከው መልአክ ባጠገቤ ቆሞ እንዲህ ብሎ አበረታኛል፣ እንዲህ ብሎ ሰበከኛል። ጳውሎስ አቤት የሰራዊት ጌታ እግዚአብሔር እንዲህ ይልሃል። ምን ይላል? በቄሳር ፊት ሮም ሄደ ልትቆም ይገባል። መርከቡ እኮ ተሰባብሯል፣ አይመለከተኝም። 14 ቀን 14 ሌሊት እኮ ጨለማ ነው። እኔ ምን አገባኝ? ማራዶ ሼካታላ ቫዲያኖ ማሃዳስ ከሌቬን የኢትዮጵያ ኢኮኖሚ እኮ ወድቋል እና እኔ አይመለከተኝም። ይኸውልህ የኔ ነገር ከላይ ነው የሚል ሰው ጮሆ አሜን ይላል። ዛሬ በማይመች ሁኔታ ውስጥ ላላችሁ የሚመች ትንቢት እናገራለሁ። ቆሞ አሜን ለሚል ሰው ታሪኩን የሚቀይር መልእክት እናገራለሁ። ቆሞ አሜን ለሚል ሰው ዘመኑን የሚፈታ መልእክት እናገራለሁ። ጳውሎስ ይኸውልህ ለመኖር የነበረው ተስፋ ተሟጦ በነበረበት በዚያ ሞሜንት ጳውሎስ ፀሐይና ጨረቃ ማየት ባቃተው በዚያ ሞሜንት ጳውሎስ ይኸውልህ ባህር ላይ በነበረበት በዚያን ሞሜንት መልአኩ እንዲህ አለው፣ በቄሳር ፊት ልትቆም ይገባሃል እንዳለው ዛሬ እነግርሃለሁ። የተበላሸ ነገር ውስጥ ልትሆን ትችላለህ። የፈረሰ ነገር ውስጥ ልትሆን ትችላለህ። የወደቀ ነገር ውስጥ ልትሆን ትችላለህ። የተሻለ ቀን ይመጣል። የተሻለ ዘመን ይመጣል። የክብር ዘመን ከፊት አለ። የበረከት ዘመን ከፊት አለ። የሹመት ዘመን ከፊት አለ። የስኬት ዘመን ከፊት አለ። ሟርተኛው እያለ አለ። ደጋሚው እያየ አለ። ኢየሱስ ያድናል። በቄሳር ፊት ትቆም ዘንድ ይገባል። ባለስልጣን ትሆን ዘንድ ይገባል። ባለሀብት ትሆን ዘንድ ይገባል። ትወልድ ዘንድ ይገባል። ትሾም ዘንድ ይገባል። ዓለምን ትዞር ዘንድ ይገባል። ትሰፋ ዘንድ ይገባል። ትበዛ ዘንድ ይገባል። ትወርስ ዘንድ ይገባል። ይገባኛል የሚጮህ አሜን ይላል። ኢየሱስ ያድናል። ይገባኛል በሉ። ከፍታ በሉ፣ በረከት በሉ፣ ሹመት በሉ፣ ስኬት በሉ፣ ድል በሉ። ይገባኛል። ይገባኛል የሚል ሰው ዘሎ በኃይል አሜን ይላል። በኢየሱስ ስም ሆኖልሃል። አጨብጭቡ ለጌታ። ቁጭ በሉ፣ ቁጭ በሉ። ኢየሱስ ጌታ ነው። አንድ ሰው በደንብ ጮሆ አሜን ይላል። ይገባኛል በሉ። ለሰውየው 14 ቀን 14 ሌሊት ጨለብ ፀሐይና ጨረቃ አላየም፣ እህልም አልበላም። ለመኖር የነበረው ተስፋ ተሟጧል። መልአክ ደግሞ ቆሞ ምን ይለዋል? በቄሳር ፊት ትቆም ዘንድ ይገባሃል። ቤተ መንግስት ገባ ዘንድ ይገባሃል። ለምን ጮኸ አሜን አትለም? ዛሬ በብዙ ተስፋ መቁረጥ ውስጥ ልትሆኑ ትችላላችሁ። በብዙ ኪሳራ ውስጥ ልትሆኑ ትችላላችሁ። ትልቅ ነገር ይገባችኋል። ለመባረክ ማመን፣ ለመፈወስ ማመን፣ ሰብሮ ለመሄድ ማመን፣ ለማውራስ አሜን አሜን አሜን። ዘይት ቢቀቡንም ካላመንን ለውጥ የለም። ስም ቢጠራም ካላመኑ ለውጥ የለም። አገልጋዩ አይደለም ለ5 ደቂቃ ቤታችን ገብቶ ሳምንት ጸልዮ ቢወጣም ካላመንን ለውጥ የለም። አንዳንድ ሰዎች እስቲ እንደው ቤቴ ረግጠው ሂድ ይላሉ። ምን ብለው ሂድ? ረግጠው ሂድ። ካላመኑ ጋሼ ባድርም ለውጥ የለም። ዋናው ምንድነው? ማመን። ይሄንን ስብከት ማመን። መልአኩ የሰበከው ምን ነው? ጳውሎስ ሆይ በቄሳር ፊት ትቆም ዘንድ ይገባል። ይሄ እንዴት ይሆናል? መርከቡ ተሰብሯል አላለም። አሜን። እስኪ ማመን ነው በሉ እስቲ። በቃ ባለስልጣን ትሆናለህ ሲባል አሜን።
እኔ እኮ አልተማርኩም፣ እኔ ምን አገባኝ? አሜን። በቄሳር ፊት ቆማል ስባል ምንድነው? ማመን። እና ምን አለ ጳውሎስ? እርሱ እንደነገረኝ እንደዚያ እንደሚሆን በእግዚአብሔር ምን እላለሁ? አምናለሁ አለ። ብዙዎቻችን የሆነ ሰውዬ ያለውን ነው የተባልነውን አለማመናችን ነው። የሆነ ነገር ይናገረን ጌታ፣ ቤተሰብ ዘር ቆጠራ እንሄዳለን። አያት ይመጡባል፣ አይምጡ፣ ከአይምሮ ይሰርዛቸው። ኢየሱስ ያድናል። አረ ጮኸ በደንብ አሜን በላ። በቃ እርሱ እንደነገረኝ እንደዚያ እንደሚሆን እንዳየው ተልም እንደዚያ እንደሚሆን እንደተሰበኩት ስብከት እንደዚያ እንደሚሆን። በነገራችን ምንድነው የምንጠብቀው? ቆይ ለመፈወስ ምንድነው የምንጠብቀው? ለመባረክ በቃ ይሄ ነው። በቃ እነ ጳውሎስ ይሄንን ነው እኮ ያወሩት። እኛ የሆነ ምታትና አስማት ነው የምንጠብቀው። ብዙዎቻችን የሆነ ማጂክ የሆነ ጉባኤው ተናውጦ ደመና ምናምን ሞልቶት ጣራው እስኪፈርስ አትጠብቅ። መፍረስ የለበትም። ኢየሱስ የሆነ ቢያንጎዳጉር ነገር መብረቅ ምንም በጠራራ ፀሐይ መብረቅ አይመጣም። ከመጣ መቅሰፍት ነው። እስኪ ማመን በሉ እስቲ። እርሱ እንደነገረኝ በሉ እስቲ። እንደዚያ እንደሚሆን በእግዚአብሔር አምናለሁ። ኢየሱስ ያድናል። እኔ ቃል አወጣባችኋለሁ። በቄሳር ፊት ቆም ዘንድ ይገባሃል ተብሎ ተጽፏልና ባለጠጋ መሆን ይገባችኋል። ባለስልጣን መሆን ይገባችኋል። ዝነኛ መሆን ይገባችኋል። መውረስ ይገባናል። መብዛት ይገባናል። ስኬት ይገባናል። በረከት ይገባናል። ድል ይገባናል። መከናወን ይገባናል። ኢየሱስ ያድናል።